ሰላም ጤና ይስጥልኝ እንዴት ናችሁ የኔ ቤተሰቦች ሰላም ብያለሁ ሰላም ለእናንተ ይሁን እንግዲህ በባለፈው ጊዜ ጀመርነው የምስጋና ፕሮግራም ማንን ነው ማመስገን ያለብን ምንድነው የምናመሰግነው ብዬ አንድ ክፍል ይዤላችሁ መጥቼ ነበር ዛሬ ደግሞ ቀጣይ ማንን እንደምናመሰግን ይዤላችሁ መጥቻለሁ እንግዲህ በቀጣይ ዛሬ የምናመሰግነው ደግሞ ወላጆቻችንን ይሆናል ምን ጊዜም የምንዘነጋው ነገር ወላጆቻችንን ማመስገን አለብን ምክንያቱም የኛ ወላጆች እኛን ለማሳደግ ወደዚች ምድር አምጥተው ከእግዚአብሔር ቀጥሎ እችን ምድር ያሳዩን ወደዚች ምድር ያመጡን ወላጆቻችን ናቸውና እነሱን ማመስገን አለብን ምክንያቱም እኛ የነሱ ውጤት ነን ገባችሁ ወላጆቻችን እኛን ሲያሳድጉ በብዙ መስዋዕትነት ውስጥ ሆነው በብዙ ፈተና ውስጥ ሆነው በብዙ መከራ ውስጥ ሆነው ሳይማሩ አስተምረውን መብላት ሲኖርባቸው ሳይበሉ ማጌጥ ሲኖርባቸው ሳያጌጡ ሁሉን ነገራቸውን ማንነታቸውን ለኛ ሰጥተው ህይወታችንን እንድንመራ መንገድ ሆነውናል ማለት ነው እና ስለዚህ ወላጆቻችንን ማመስገን አለብን ብዬ ዛሬ አስባለሁ ምክንያቱም ወላጆች ምንጊዜም መስዋዕት ናቸው ወላጆች እናትም አባትም መስዋዕት ናቸው ሁሉንም እያልኩ አይደለም እንግዲህ በዚህም ተቃራኒውም ሊኖሩ ይችላሉ ለኔ ግን ወላጆቼ ይሄንን መንገድ እንዳይ ብርሃን ሆነው የወደፊት ህይወቴን እንድገነባ በምን ላይ ተመርኩዤ መኖር እንዳለብኝ መማር እንዳለብኝ ማንነቴን ማወቅ እንዳለብኝ እያስተማሩ እየመከሩ ስላሳደጉኝ ዛሬ በጣም ላመሰግናቸውና የነሱን ክብር ልገልጽላቸው ዛሬ መጥቻለሁ እንግዲህ ወላጆች ምን ጊዜም መመስገን አለባቸው ቢኖራቸውም ባይኖራቸውም በማንኛውም ሁኔታ ውስጥ ቢሆኑ እኛን ለማሳደግ ትልቅ መስዋዕትነት ይከፍላሉ አይደለ ወላጅ መስዋዕት ነው ወላጅ ብርሃን ነው ወላጅ መንገድ ነው ወላጅ ሰፊውን የህይወት ጉዞ የሚያሳየን ወላጅ ነው ያንን ደግሞ ተቀብለን በዛ መንገድ መመራት ደግሞ የኛ ፋንታ ነውና ማንኛውም ሰው ቢሆን የወላጁ ውጤት ነው ወላጆች ምን ጊዜም ልጆቻቸውን ይጠብቃሉ ከክፉ ነገር ከአስተዳደግ የህፃንነታችን አንስቶ ጀምሮ ቆመን እንድንራመድ ተመግበን እንድናድግ ተከታትለን እግዚአብሔር የሰጣቸውን ፍጥረት በጥሩ መስመር ለማሳደግ ወላጆች ራሳቸውን ለኛ ይሰጣሉ እና እኛም ደግሞ እግዚአብሔር ባለው መንገድ እግዚአብሔር በፈቀደው መንገድ ማንንም ብቻውን የሚጓዝ የለም ሁሉም ነገር ከእግዚአብሔር ጋር ነው ግን እነሱ ደግሞ እኛን ይህንን ትውልዱን መስመር አስይዘው የሚመሩ ወላጆቻችን ናቸውና ምን ጊዜም ወላጅን ልናመሰግን ይገባል እኔ ወላጆቼን አመሰግናለሁ እናቴን አባቴን እጅግ አድርጌ አመሰግናለሁ ምክንያቱም የዛሬዋ ቲና የወላጆቼ ውጤት በመሆኔ አንደበቴ የነሱ ውጤት በመሆኑ ህይወቴ የነሱ ውጤት በመሆኑ ዕውቀቴ የነሱ ውጤት በመሆኑ የነገውን ብርሃኔን እንዳያድርገው በመፍጠራቸው ወላጆቻችንን ምን ጊዜም ልናመሰግናቸው ይገባል እስቲ ስንቶቻችንን የምናመሰግነው ወላጆቻችንን ለዚህ ስላበቁን በማንኛውም ሁኔታ ውስጥ ሰው ሁሉ ጊዜ በተመቸው ሁኔታ ውስጥ ሊኖር አይችልም መጥፎ ነገር ሊገጥመን ይችላል ጥሩ ነገር ሊገጥመን ይችላል በጤና ሊፈትነን ይችላል በህይወት በችግር በድካም በጭንቀት በብዙ ነገር እንፈተን እንችላለን ግን ቢሆንም ግን መሰረታችን ማን ነው ወላጅ ነው ተንከባክበው ለቁም ነገር ለማብቃት በጣም ነው የሚለፉት በጣም ከበስተኋላ የሚመጣው ነገር ግን እንግዲህ እንደየ ሁኔታው ሁሉም ሰው እንደየድርሻው ሊሆን ይችላል እንጂ ወላጅ በጣም ከባዱን ድርሻ የሚወጣው የኛን ኃላፊነት
የሚወጣው ወላጅ ነው። መሰረታችን ወላጅ ነው። ማንነታችን ወላጅ ነው እና ወላጆቻችንን ደግሞ እናመስግን ልላችሁ ነው ዛሬ የመጣሁት። መመስገን አለባቸው። መመስገን አለባቸው። ከእግዚአብሔር ቀጥሎ ወላጆች መመስገን አለባቸው። ልጆችም ደግሞ የወላጆችን ጥረት የወላጆችን ድርሻ ተቀብሎ በራሱ ላይ መስራት አለበት እና ቤተሰቦቻችንን ወላጆቻችንን ማመስገን አለብን። ከዚህ ጀምሮ ነው እንግዲህ እኔ ዛሬ የክፍል 2 የምስጋና ፕሮግራሜ ወላጆቻችንን እናመስግን ልላችሁ ነው ውዶቼ ዛሬ ደግሞ የመጣሁት። ምክንያቱም መመስገን ስላለባቸው፣ ሻማ ስለሆኑ፣ ብርሃን ስለሆኑ፣ መንገድ ስለሆኑ ለኛ ተጨንቀው ጸልየው ብዙ ነገር ሀብታምም ሆኑ ደሃም ሆኑ ምንም ሆኑ እኔ አሁን ብዙ በስፋት ይሄን ነገር ማብራራት ይቻላል፣ ግን ባለው ነገር በተሰጣቸው ነገር የልጆቻቸውን ነገር በጣም ነው መስዋዕትነት የሚከፍሉትና ወላጆቻችንን እንድናመሰግን ዛሬም በድጋሚ እጠይቃቸዋለሁ። በሚቀጥለው ደግሞ ማንን ነው የማመሰግነው የሚለውን ነገር ይዤላችሁ እመጣለሁ። የመጀመሪያው እግዚአብሔርን ማመስገን ነው። ቀጥሎ ወላጅን ማመስገን ነው። ቀጣይ ደግሞ ማን ነው የሚለውን ነገር ይሄ የኔ አስተሳሰብ ነው። የወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። መልካም ውሎ እላችኋለሁ። መልካም ጊዜ። በጣም አመሰግናለሁ። ቸርን ሰንብት የኔ ቤተሰቦች። ሰላም ሁኑልኝ። ባይ ባይ። ቻው